ሰላም ጤና ይስጥልን ውድ ዩቲዩብ ቻናሌ ተከታታዮች እንደምን ሰነበታችሁ? እንግዲህ በዛሬው ክፍል ሁለት ፕሮግራሜ ላይ ይዤላችሁ የቀረብኩት ርዕሰ ጉዳይ ከባለፈው ክፍል አንድ ጋር ተያይዘው የሚቀጥል ክፍል ሁለት ፕሮግራም ነው። ስለዚህ ይህ ክፍል ሁለት ከባለፈው ተማሪዎች በክረምት የእረፍት ሰዓታቸው ማድረግ የሚገባቸው እንቅስቃሴዎች ምንድን ናቸው ስለሚለው ያቀረብኩላቸው አራት ዋና ዋና ነጥቦች ነበሩ። እነዚህም አራት ዋና ዋና ነጥቦች የመጀመሪያው በቂ እረፍት እንዲያገኙ ማድረግ አስፈላጊ ነው። ሁለተኛው መንፈሳዊ ትምህርት እንዲማሩ፣ ሶስተኛ ስፖርታዊ እንቅስቃሴዎችን የማድረግ ልምድ እንዲያዳብሩ፣ አራተኛው ለሚቀጥለው የትምህርት ዘመን ራሳቸውን እንዲያዘጋጁ የሚሉ አራት ዋና ዋና ነጥቦች ናቸው። ዛሬም በክፍል ሁለት ፕሮግራሜ ላይ ይዤላችሁ የቀረብኩት ከባለፈው ሳምንት ከክፍል አንድ የቀጠለ በመሆኑ በአምስተኛ ነጥብ የሚገኘውን ጀምርላችኋለሁ። አምስተኛው እንግዲህ የልጆችን የአዋዋል ሁኔታ መገምገም የሚል ነው። የልጆችን የአዋዋል ሁኔታ መገምገም ማለት ምን ማለት ነው በሚለው ስር የተካተቱ የተወሰኑ ዋና ዋና ነጥቦች አሉ። የመጀመሪያው በሳምንት አንድ ጊዜ የቤተሰብ ውይይት እንዲኖር ማድረግ አስፈላጊ ነው። ምክንያቱም ልጆቻችን በሳምንቱ ባሉት ቀናቶች ውስጥ ከየትኛው ጓደኛቸው ጋር ምን አይነት ሀሳብ እንደተለዋወጡ፣ ከምን አይነት ጓደኞቻቸው ጋር እንደዋሉ፣ ሳምንቱን ውስጥ ምን አይነት ተግባራትን እንዳከናወኑ የመወያያ ጊዜ ሊኖረን አስፈላጊ ነው። በሁለተኛ ደረጃ ልጆች ጥሩና መጥፎ ነገሮችን ማስረዳት አስፈላጊ ነው። ልጆቻችን ከተለያዩ ልጆች ጋር ስለሚውሉ እነዚህ የተለያዩ ልጆች ጋር የሚውሉ ልጆች ደግሞ የተለያየ ባህሪ ስለሚኖራቸው የተለያየ ባህሪ ካላቸው ልጆች ጋር በሚውሉበት ጊዜ የልጆቻችን ባህሪ ሊለዋወጥ ስለሚችል እነዚህ ነገሮች ይህ ድርጊት መጥፎ ነው፣ ይህ ድርጊት ጥሩ ነው የሚሉትን ነገሮች በሂደት በተደጋጋሚ ሁልጊዜ በሚኖረው ውይይት ላይ ማሳወቅና መጥፎ ድርጊቶችን ማሳወቅ እንጂ እንዲያታድግ ማለት ሳይሆን ይሄ ድርጊት መጥፎ ነው፣ ይሄ ድርጊት ጥሩ ነው የሚለው ነገር ብቻ እያሳወቅን ከሄድን ያ ማለት ነው ማለት እንደሆነ ልጆቹ እየተረዱ ይሄዳሉ። ይሄን አድርግ ይሄን አታድርግ ከሆነ ግን አብዛኛውን ጊዜ ልጆች አታድርጉ የተባሉትን ነገር ወደ ማድረግ ስለሚሄዱ አታድርግ የሚል ትዕዛዝ በፍጹም ለልጆች ከአእምሯቸው ማስገባት እና ማስረጽ የለብንም። ነገር ግን ይሄ ድርጊት መጥፎ፣ ይሄ ድርጊት ጥሩ ድርጊት እንደሆነ የምንነግራቸው ከሆነ የትኛውን መከተል እንዳለባቸው በራሳቸው ቼክ እያደረጉ እንዲቀጥሉ መስመር እየዘረጋ እንሄዳለን ማለት ነው። ከዛ በመቀጠል የልጆችን ፍላጎት መረዳትና ዝንባሌያቸውን ማወቅ። እንግዲህ የልጆች ፍላጎትና ዝንባሌ የሚጀምረው ከህፃንነት እድሜያቸው ስለሆነ ይህን ከህፃንነት ጀምሮ ያላቸውን ዝንባሌና ፍላጎት እንዲያዳብሩ ከልጆቻችን ጋር በምናደርገው የዕለት ከዕለት ውይይት የልጆቻችን ዝንባሌ ማወቅ በሂደት ማግኘት ይቻላል ማለት ነው። ይህንን ዝንባሌና ችሎታቸውን ለማግኘት ሁልጊዜ ከልጆቻችን ጋር በየሳምንቱ ውይይት የምናደርግ ከሆነ የልጆቻችን ዝንባሌና ፍላጎት ወደ የትኛው መስመር እንደሆነ በሂደት እያገኘነው እንሄዳለን። የእነሱን ፍላጎትና ዝንባሌ ካወቅን ደግሞ የዚያ ፍላጎታቸው ላይ ለመድረስ የሚያስፈልገንን ድጋፍና እርዳታ ለማከናወን ዝግጁ እንሆናለን ማለት ነው። በመጨረሻም እዚህ በአምስተኛ ነጥብ ላይ ከተቀመጠላችሁ ውስጥ የጓደኛ ተጽዕኖ የልጆችን የግል ዝንባሌ ላይ ተጽዕኖ እንዳያሳድር መጠበቅ መከታተል አስፈላጊ ነው። እንግዲህ አንዳንድ ልጆች እኔ መሆን የምፈልገው እንዲህ ነው ካሉ በኋላ በሂደት ጓደኛቸው ሌላ መስመር ሲያዩት የእነሱን አቅጣጫ የመቀየር ዝንባሌ ይታያል። ይህ ዝንባሌ እንዳይከሰት ከታች ጀምሮ መሰረት መጣል የወላጆች ኃላፊነት ይሆናል። ይህን መከታተል አስፈላጊ ነው። ስድስተኛ ለልጆች የግል ሀብትን አለማሳወቅ። በጣም በከፍተኛ ሁኔታ አሁን በሀገራችን ትልቅ የራስ ምታት እየሆነ ያለው ሂደት ይሄ ነው። አንዳንድ ወላጆች ልጄ ትምህርቱን ያው ይህን ክፍል ከጨረስሽ በኋላ እዚህ ክፍል ከደረስክ በኋላ ድርጅቴን ትመራለህ፣ ልጄን ታስተዳድራለህ እንጂ ተምረህ እኮ ምንም የምታገኘው ለውጥ የለም፣ ምንም ችግር የለውም፣ የኔ ሀብት የኔ ንብረት አለ፣ በቂ ገንዘብ አለ እየተባለ ያላቸውን የቤት መጠን፣ ያላቸውን የመኪና አይነት፣ ያላቸውን የድርጅት ብዛት፣ የድርጅት ሁኔታ፣ ያላቸውን የአካውንት ላይ ያለውን የገንዘብ መጠን የሚናገሩ የሚያሳውቁ ወላጆች አሉ። ልጆች ይህንን እያዩ ደግሞ ሂድ ተማር ተብሎ ትምህርት ቤት የሚላከው ውሎ እንዲመለስ ካልሆነ በስተቀር ይህ ልጅ ተምሮ ራሱን እንዲችል ከማድረግ ይልቅስ በቤተሰቦቹ ሀብትና ንብረት ላይ ጥገኝነትን እንዲላመድ ማድረግ ስለሆነ ይህ ለወላጆች በጥንቃቄ መያዝና መታየት ያለበት ጉዳይ ስለሆነ ልጆች ከትምህርታቸው እንዲርቁና የተለያዩ ሱሶች ውስጥ እንዲጠመዱ ከትምህርት ይልቅስ የተለያዩ አልባሌ ነገሮችን ለማከናወን በር የሚከፍት በመሆኑ ወላጆች እዚህ ጋር ጥንቃቄ ማድረግ
አስፈላጊ ነው እላለሁ። 7ኛ ደረጃ ላይ የተቀመጠላችሁ የተለያዩ ሰብአዊ ድጋፍ ማድረግን ማስለመድ አስፈላጊ ነው። እንግዲህ ብዙ ወላጆች አብዛኛው የኢትዮጵያ ወላጆች ደግሞ በተቃራኒው የተለያዩ የበጎ አድራጎት ስራዎችን ሲሰሩ እናያለን እና የተለያዩ የበጎ አድራጎት ስራዎችን መስራት ማለት ለምሳሌ በገንዘብ መርዳት ሊሆን ይችላል፣ በአይነት ቁሳቁስ ገዝቶ ማሰባሰብ መርዳት ሊሆን ይችላል፣ ሰብአዊ ትህትና መላበስ። ያ ማለት ሰው የናፈቃቸው ሰው ሲያገኙ ሰውን አቅፈው ይዘው መጫወት የሚፈልጉ ህፃናት፣ አዛውንት፣ እናት አባቶች አሉና ይህንን እና እንዲሁም የተለያዩ እርዳታዎች ስናደርግ እነዚህን ነገሮች በምናከናውንበት ጊዜ ልጆቻችን ዘንደን ማሳየት ማስለመድ የዚህን አይነት ፍቅር መስጠት መርዳት መለገስ እንዲለምዱ ልጆቻችን እንደዚህ አይነት ነገሮች በምናከናውንበት ጊዜ አብረን ዘንደን ሂደቱን እንዲከታተሉ እነሱም የሂደቱ ተሳታፊ እንዲሆኑ የማድረግ ልምድ ማዳበር ይጠበቅብናል። በ8ኛ ደረጃ ላይ አሁን በሀገራችን በከፍተኛ ሁኔታ እየተስተዋለ ያለውና ለህፃናት እድገት በጣም እንቅፋት እየሆነ ያለው በቤት ውስጥ እናትና አባት አለመግባባቶች ሲኖሩ በልጆች ፊት ለፊት አለመነጋገር አስፈላጊ ነው። እንግዲህ በአንድ ቤት ውስጥ የሚኖሩ እናትና አባት ወይም ባልና ሚስቶች በሆነ ምክንያት መነጋገር ውስጥ ሊገቡ ይችላሉ። ስለዚህ ይህ አለመግባባት ሲኖር ልጆች በሌሉበት ሰዓት ወይም ከቤት ወጣ ብላችሁ ውይይት ብታደርጉ ብትነጋገሩ ነገሮች በውይይት ብትፈቱ ልጆች ፊት ላይ አንቺ እንደዚህ ነሽ አንተ እንደዚህ ነህ እየተባባሉ የልጆችን አእምሮ በመጥፎ ነገር ውስጥ መበከልና መመረዝ አስፈላጊ ስላልሆነ ይህን ነገር በጣም መጠንቀቅ አስፈላጊ ነው። ይህ የልጆችን አእምሮና ስነ ልቦና የሚጎዳ ስለሆነ ለዚህ ሁላችን ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም በየትምህርት ቤቶች የሚስተዋሉ ብዙ ችግሮች አሉ። ወደፊት የተለያዩ ጥናቶችን በማጥናት እንግዲህ የምናቀርብላችሁ ይሆናል። ግን በይህ መሰረታዊ ችግር ስለሆነ እባካችሁ እናትና አባቶች ወይም ቤተሰቦች መወያየት ያለባችሁ ነጥቦች ከልጆች ውጭ በሆነ መልኩ ብትወያዩ ችግሮቻችሁን ተግባብታችሁ ለመፍታት ብትሞክሩ ልጆቹ ላይ ሌላ ተጽዕኖ በመፍጠር ትምህርታቸውን በመተው ልጆችን ወደ ሌላ አላስፈላጊ ወደ ነገር እንዲገቡ ስለሚያደርግ ይህንን ነገር ጥንቃቄ በማድረግ ሁላችሁም ችግራችሁን በግላችሁ ወጣችሁ እንድትፈቱ እላለሁ። 9ኛ ደረጃ ላይ የአለባበስ ስርዓትን ማስተካከል ነው። ይህ እንግዲህ በተለይ በአዲስ አበባ በከተማችን እየተስተዋለ ያለው ራቁትን የመሄድ ስነ ልቦና እየተላበሰ የመጣ ትውልድ እያየን ያለ ነው። ስለዚህ ይህንን ጥንቃቄ እናድርግ። የአለባበስ ስነ ስርዓትን ማስተካከል ሲባል ትልልቆች እናት አባቶች ልብስ ስንቀይር ልጆች በማይበት ሁኔታ ገብተን ልብስ መቀየራችን ልብሳችን መቀየር አስፈላጊ ነው። ልብስ ስንቀይር ልጆች ማየት ቢያዩ ችግር ስለሚባሉ ልጆች ልብሳቸውን ሲቀይሩ እኛ ልብሳችን ስንቀይርም መታየት እንደሌለብን ምክንያቱም አይነኬ የአካል ክፍል የምንላቸውን የአካል ክፍሎቻችን ማንም ሰው ማየት እንደሌለበት ካወቁ ልጆች እነሱ ልብስ ሲቀይሩ ልብስ ቀይር ነው ውጭልኝ ውጣልኝ ብለው በራቸው ዘግተው ልብሳቸው ቀይረው በአግባቡ ከቤተሰቦቻቸው ጋር የመቀላቀል ይለምዳሉ። ውጭ ላይም ሲወጡም ልብሳቸውን በአግባቡ ለብሰው መውጣት እንዳለባቸው ስለሚረዱ እዚህ ጋር ጥንቃቄ ማድረግ አስፈላጊ ነው። ለብሰን ስንወጣ በተመሳሳይ ገላን ሊያሳዩ የሚችሉ አልባሳት ለብሰን የምንወጣ በተለይ ሴት እህቶቻችንና እናቶቻችን እዚህ ጋር ከፍተኛ የሆነ ጥንቃቄ ብታደርጉ። አብዛኛው ጊዜ በትምህርት ቤት ውስጥ የምናየው በመንገድ ላይ የምናየው ሴት እናቶቻችን እዚህ ወገባቸውን እየራቁት እያሳዩ አንዳንዴ ደግሞ እዚህ ጋር ጡት ከሚገባው ላይ ክፍተት ሆኖ ክፍተት እየታዩ የምትንቀሳቀሱ እናቶች አላችሁ። እንዲሁም ልጃገረድ ወጣቶች እባካችሁ እንደዚህ አይነት የአለባበስ ስርዓት ይቅር። ምክንያቱም ህፃናቶች እኛን እያዩ ስለሆነ ነገሮችን ማከናወን የሚፈልጉት ከዚህ ድርጊታችን እንቆጠብና ለህፃናት አለባበስ ስርዓትን ማስተማር። ሌላው በዚህ ውስጥ ላይ ፋሽን ለመከተል በሚል የተቀደዱ ልብሶችን ለብሰን የሚወጣ ሰዎች ከኋላችን ከፊታችን ጉልበታችን አካባቢ እዚህ እንዲሁም ወደ ተለያዩ የአካል ክፍሎች አካባቢ ላይ ገላን ሊያሳዩ የሚችሉ አልባሳት ለብሰን የምንቀሳቀስ ሰዎች አለን። ይህን የአለባበስ ስርዓትን ማስተካከል ከኛ ከቤተሰብና ከወላጆች የሚጠበቅ በመሆኑ ጥንቃቄ እናድርግ እላለሁ። በ10ኛና በዛሬ መጨረሻ ነጥቤ ላይ የያዝኩት ግልጽ የሆነ የቤተሰብ ውይይት መፍጠር አስፈላጊ ነው። ይሄ በጣም ወሳኝ የሆነ በቤተሰብ ላይ መሰረት ሊጥል የሚችል በቤተሰብ ውስጥ ግልጽ የሆነ ውይይት በእናትና በአባት መካከል በልጅና በእናት በአባት መካከል ከተፈጠረ ልጆች ያላቸውን ፍላጎትን መረዳትና ለማወቅ በጣም ቅርብ ነው። የወደፊት ስብዕናቸውን ለማስተካከልም ብዙ መሰረት ጥለን እናልፋለን። ምክንያቱም የግልጽ ውይይት ከለመዱ ልጆች ነገሮችን በብልሃት መፍታት ያጋጠማቸውን ነገሮችን አይደብቁም። እዚህ ጋር ግልጽ ውይይት የሚለው ጋር ብዙ ጊዜ የምናየው ምንድን ነው? እንደኔ ወላጆች ትምህርት ቤት ላይ ልጆቻቸው ውስጥ በሚመጡበት ጊዜ
ልጄ እንዴት ዋልክ ካሉ በኋላ ሚስተር ምን አለ ሚስ ምን አለችሽ የሚል አሉባልታ ለመቀበል የሚሮጡ ወላጆች አሉ። ፕሊስ እባካችሁ እንደዚህ አይደለም። ግልጽ የሆነ ውይይት ማድረግ ማለት ዛሬ ምን ተማራችሁ፣ ዛሬ ምን ገጠመሽ፣ ምን ገጠመህ ውሎ እንዴት ነበር፣ ይሄን ከጠየቅን በኋላ ስለ ቤተሰባቸው፣ ስለ ትምህርታቸው፣ አጠቃላይ ስለ አመጋገባቸው ብንጠይቅ የተሻለ ነው። ሚስ ምን አለችህ፣ ሚስተር ምን አለ ብሎ ልጆችን የሐሜት መንገድ ከምንከፍትላቸው እና በልጆች ላይ አስፈላጊ የሆነ ባህሪ ከምንፈጥር የልጆችን የአዋዋል ዘዴ አጠያየቅ ዘዴዎችን ብትለዩና መጠየቅ ያለባቸው ልጆች በውሏቸው እያጋጠማቸው ጥሩ ነገር መጥፎ ነገር ሚስተር ምን አለ ሚስ ምን አለችሽ ከሚለው ከሐሜት በዘለለ የተሻለ አቅም ለመገንባት ልጆች ላይ መስራት ያለባቸው ነገር ብታስተካክሉ እላለሁ። ሌላው ሴት ልጆቻችን ላይ ከወንድ ልጆች በተለየ ግልጽ የሆነ ውይይት አስፈላጊ ነው። ሴት ልጆቻችን በተለይ ደግሞ ከ9 ዓመት ጀምሮ የሚሆኑ ሴት ልጆችን ለምሳሌ ስለ ሞዴስ አጠቃቀም ምን ማድረግ እንዳለባቸው የማስተማር ይጠበቅብናል። ይህ የእናትን የአባትን ግዴታ ነው። አብዛኛው ቤተሰብ እንደ ነውር ስለሚቆጥረው ልጆች ትምህርት ቤት ላይ በሚኖራቸው እውቀት ብቻ ነው የወር አበባ ማየት ሲጀምሩ ወደ የወር አበባ የሞዴስ አጠቃቀም መጀመር የሚችሉት እና በእያንዳንዱ ቤተሰብ ውስጥ አንድ ሴት ልጅ ከተቻለ ከ7 ዓመት ጀምሮ ካልሆነ ደግሞ ከ9 ዓመት ጀምሮ ስለ ሞዴስ ማለት ነው ሞዴስ መጠቀም እንዳለበት የወር አበባ ማለት ምን ማለት እንደሆነ የወር አበባ ማየት መጀመር ማለት ለሴት ልጅ ማለት ነው። ይህ የወር አበባ ማየት ሲጀምር አንድ ሴት ልጅ የሚከሰቱ ምልክቶች አሉ። እነዚያን ምልክቶችን ከቻልን እኛ ማስረዳት ካልቻልን ደግሞ የሚያውቅ ሰው ለልጆቻችን እንዲያስረዳልን እድል ብንሰጥ አስፈላጊ ነው። እነዚህንና ሌሎች አይነኬ የአካል ክፍል የሚባሉት ነገሮችን ከማንኛውም ሰው ጋር ሴት ልጆቻችን ኮንታክት ማድረግ እንዳለባቸው እነዚህ አይነኬ የሚባሉ የአካል ክፍሎችን በግልጽ ከልጆች ጋር ግልጽ የሆነ ውይይት ማድረግ በጣም አስፈላጊ ነው። እንግዲህ ለዛሬ ክፍል 2 ይዤላችሁ የቀረብኩላችሁ ዋና ዋና ነጥቦች ልጆቻችን በትምህርታቸው ጎበዝ እና ፈለጉት እቅድና ግብ ላይ እንዲደርሱ የሚያስችሉ ነጥቦች ብዬ ያቀረብኩላችሁ ነጥቦች ናቸው። ቀጣይ በክፍል 3 ላይ ሌሎች ፕሮግራሞች ይዤላችሁ እቀርባለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራም እየተከታተሉ እስከዛው መልካም ሳምንት። አመሰግናለሁ።